በጣም የሚያምር አካባቢ ነው። ዛፉ ያምራል። ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬ ደግሞ ያለሁበት ዛፉ ያምራል። ተራራው በጣም ያምራል። አያችሁት? ከምር ዋው 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 ዋው! አየሩ ደስ ይላል። እና ውድ ቤተሰብ ይሄን ይመስላል እንግዲህ። ልጄ ትምህርት ቤት ወስዳለሁ፣ ትምህርት ቤት አመጣለሁ እና ትምህርት ቤት መጥቼ ልጆች ልወስድ እንዲህ አይነት ዛፍ አገኘሁ። ታያችኋል? በጣም የሚያምር ማለት ነው። አካባቢው በጣም ደስ የሚል፣ እዚህ የመጣችሁ አየሩ በጣም ያምራል። እዚህ መጣችሁ መዝናናት ትችላላችሁ። ውድ ቤተሰብ ከምር በጣም የሚያምር፣ በጣም እጅግ ዛፉ አየሩ እንዴት እንደሚያምር ነው። ይችላል ይሄ በጣም እጅ ይሄ ቅጠሉ ሽፈራው ቅጠል ይባላል። የሽፈራው ቅጠል ነው። መድኃኒት ነው፣ ለሁሉ ነገር መድኃኒት ነው። ወደ ላይ ጀምሮ እንዳለ ዛፍ ብቻ እንዳለ ዛፍ ብቻ ነው። እንዳለ ወደ ታች ራሱ በጣም ዛፍ ነው። ይሄ ቅጠል ምን ይባላል መሰላችሁ? ሽፈራው ሽፈራው ቅጠል ይባላል። በጣም መድኃኒት ነው። ለደም ብዛት፣ ለደም ማነስ፣ ለሁሉ ነገር ታደርቁትና ቆርጣችሁ ይሄንን ቆርጣችሁ ታደርቁታላችሁ። ካደረቃችሁት በኋላ ትፈጩታላችሁ። ላም አድርጋችሁ ከተፈጨ በኋላ በሻሂ ማለት ነው። በሻሂ አፍልታችሁ ሻሂ ላይ አድርጋችሁ በሻሂ መጠጣት እና በጣም ደስ የሚል ነው። በጣም ያምራል። በጣም መድኃኒት ነው። እሺ ውድ ቤተሰብ እውነቴን ነው። እኛ መድኃኒቱን አናውቅም። ሩጠን ሆስፒታል ሩጠን ሙስተሽፋ እንጂ ባህላዊ መድኃኒቶች ይጠቅሙናል ብለን ብዙ ጊዜ ጎጆዎች ናቸው እንላለን። ብዙዎቹ ጎጆዎች አይደሉም። አሁን ይሄ ሽፈራው ቅጠል፣ ይሄ ቅጠል ማለት ነው። የችሁት ይሄ ቅጠል አሁን በጣም ጠቃሚ ነው። እጅግ በጣም እጅግ ብሳና ቅጠልም አለ። አገራችን ብሳና ቅጠል ታውቃላችሁ? ዋርካ ታውቃላችሁ? ሎሚ ይኸውላችሁ ላቅርብላችሁ። ቆይ ላቅርብላችሁ። አያችሁት? ሎሚ ብሳና ቅጠሉ ሽፈራው ዋርካ ማያቅ የለመች እና በጣም ደስ የሚል ነው እላችኋለሁ። አያችሁት? ሁሉ በጣም ያምራል።